በሀገራችን ታዋቂና ዝነኛ ሆነው የሰርጀሪ ወይም ደግሞ የፊትና የቅርጽ ቀዶ ጥገና አድርገው ፊታቸው በመበላሸት ላይ ያለ ወይም ደግሞ ቅርጻቸው የተጋነነ መልክ እንዲኖረውና ቀዶ ጥገና አድርገው የተበላሸባቸውን 5 አርቲስቶች እናያለን። የሰርጀሪ ፕላስቲክ ዋናው ዓላማ ያልነበራቸውን መልክና የሰውነት ቅርጽ ብዙ ብር በማውጣትና ከሀገር ውጭ በመሄድ የሚሰሩት ሲሆን በተቃራኒው ደግሞ ብራቸውና የወሰኑት ውሳኔ ሰለባ ሲያደርጋቸው አይተናል። ማለትም ፊታቸው በመበላሸት የሰውነት ቅርጻቸው ከሚፈልጉት በላይ ሲጋነንና በሽታ ላይ ሲወድቁ ማየት የተጋነነ ሆኗል። ምንም እንኳን ይሄ ዓለም ላይ የተለመደና የቆየ ሲሆን በሀገራችን ኢትዮጵያ ደግሞ በእነዚህ ቅንጡ አርቲስቶች ከገባ ቆይቷል። ታዲያ በእነዚህም ሰርጀሪ ተሰርተው የቆዩትን ሳይሆን ሰርጀሪ ተሰርተው የተበላሸባቸውን አርቲስቶች ይዘንላችሁ መተናል። ቪዲዮ ከተመቻችሁ ላይክ እያደረጋችሁ ሰብስክራይብ እንዲያደርጉ እንጠይቃለን። አንደኛ ብሩክታይት ሽመልስ። ብሩክታይት ተዋናይት ስትሆን ወደ ፊልም ዓለም የገባቸው ከተወሰኑ ዓመታት በፊት ነው። ብሩክታይት እንደ ሌሎቹ አርቲስቶች ሰርጀሪ የተሰራች ሲሆን የተሰራችውም ከንፈሯን ብቻ ነው። ብሩክታይት ከንፈሯን የተሰራችው ከተወሰኑ ዓመታት በፊት ሲሆን እንደተበላሸ ብታውቅም እስካሁን ደጋግማ አልተሰራችውም እና ብሩክታይት በሆነ ቃለ መጠይቅ የምትጠየው የሰውነት ክፍል ምንድነው ተብላ ስትጠየቅ ከንፈሬን በጣም ነው የምጠላ ብላ መልሳለች። ብሩክታይት ከንፈሯን ለማሰራት ረጠብ ያለ ገንዘብ ያወጣች ሲሆን እንደምትመለከቱት ሙሉ በሚባል ደረጃ ከንፈሯ ሊበላሽ ችሏል። በአሁኑ ሰዓት በከንፈሯ ምክንያት ብዙ ሰው እንድትተችና እንድትሰደብ እንዲሁም በፊልም ስራዋ ላይ ተጽዕኖ አሳድሮባታል እና ብሩክታይት አሁን ላይ ከንፈሯ በጣም ትልቅና ከፊቷ ጋር ሊመጣጠንላት አልቻለም። ታዲያ ብሯን ያመጣላት መዘዝ አርቲስቷ የተሰጣትን ከመቀበል ውጪ ምንም ልታደርግ አትችልም። የከንፈሯ መተለቅና ማበጥ ከማርያማዊት ጋር ቢወዳደር የብሩክታይትን የተጋነነ ሆኖ እናገኘዋለን። ብሩክታይት ቆንጆ ሆነልኛል ብላ ብሯን አፍሰሳ የተሰራችውን ቀዶ ጥገና አይደለም ቆንጆና ይቅርና ሌላ ጣጣ ይዞላት መጥቷል። ታዲያ ከቀን ወደ ቀን እየተባባሰ ያለ የከንፈሯ መጠን በጤናዋም ሰለባ ሊያደርጋት ይችላል። ሁለተኛ በበርካታ የፊልም ስራዎች የምናውቃት ማርያማዊት አባተ በርካታ ገንዘቦችን አውጥቶ የተለያዩ ሰርጀሪዎችን ከተሰሩ መሃል ቀዳማዊቷ ናት። ሰርጀሪ ያልተሰራቸው የሰውነት ክፍል አለ ብሎ መናገር አዳጋች ነው። ማርያማዊት ኑሮዋ አንዴ ዱባይ አንዴ አዲስ አበባ ያደረገች ሲሆን ሰርጀሪ ከተሰራችም ሰንበትበት ብላለች። ማርያማዊት የተሰራቸው በዱባይና በቱርክ መሃል ሲሆን በሰውነቷ ቅርጽ ላይ እንዲሁም በፊቷ ከንፈሯን ጨምሮ ተሰርቷል። ከንፈሯ በድሮ ከምትመለከቱት አሁን ላይ በአስገራሚ መልኩ ተቀይሯል። ከዚህ የሊፕ ፊለር ስራ በተጨማሪ ልብ ብላችሁ ከተመለከታችሁ ቦቶክስ ተብሎ የሚጠራው የፊት ትሪትመንት እና ያገጯንም ተፈጥሮ ገጽታ በማስቀየር የምትመለከቱትን አይነት ቅርጽ እንዲይዝ አድርጋለች። በዚህ ብቻ አያበቃም። ሄር ትራንስፕላንት በማድረግ ጸጉሯ እንዲሁም ብራዚሊያን ቡት ሊፍት የተባለውን የዳሌ ማሳደጊያ በመሰራት መቀመጫዋን ከማተለቋ በተጨማሪ ጥርሷን ቬነር በመሰራት ለቆዳዋ ስኪን ብሊቺንግ የተባለውን ትሪትመንት በመሰራት ሙሉ ገጽታዋን ቀይራለች ማለት ይቻላል። እና ሰውነቷ እንደዚህ መር እንጂ የሰርጀሪው ጣጣ ያበላሸባት ቦታ አለ። እሱም ከንፈሯ ላይ ሲሆን ይህንንም የተበላሸበት ምክንያት ደጋግማ ስለተሰራችው ነው። ከዚህ በፊት በጣም የሚያምር ከንፈር የነበራት ሲሆን ነገር ግን በውበት ላይ ውበት ለመጨመር ፈልጋ ያ የድሮ የሚያምር ከንፈሯን በብዙ ገንዘብ ልታበላሸው ችላለች። የአሁኑ ከንፈሯ በጣም ትልቅና ወፍራም የሆነላት ሲሆን በዚህም ምክንያት በብዙ አድናቂዎቿ ብዙ ትችትና ስድብ አስተናግዳለች። ማርያማዊት አሁን ያላት ውበት እንደምትወደው ብትናገርም ነገር ግን የከንፈሯ ማበጥና መተለቅን ያዩ ሰዎች ለሷ ብዙ ጥላቻ እንዲኖራቸው አድርገዋል። የዱባይና የቱርክ መዘዝ በቁመናዋ እንዲህ ነው የሚባል ጉዳት ባይደርስባትም የከንፈሯ ጉዳይ ግን ከቀን ወደ ቀን ሌላ ታሪክ ሊገባ ችሏል። በሶስተኛ ደረጃ የምናስቀምጠው ሰላም ተስፋዬ ነው። በፊልምና በማስታወቂያ ስራዎች የምናውቃት ሰላም ተስፋዬ ሰርጀሪ ከተሰሩ አርቲስቶች መሃል አንዷ ናት። የተሰራችው ቦታ ደግሞ በፊቷና በሰውነት ቅርጿ ላይ ነው። ሰላም ከዚህ በፊት ባለትዳር የነበረች ሲሆን አንድ ልጅም ከወለደች በኋላ ተለያይታ ለብቻዋ እየኖረች ትገኛለች። ታዲያ ሰላም ትዳሯን ከፈታች በኋላ ነው ሰርጀሪ ያደረገችው። ታዲያ በስራ ምክንያትም ለመዝናናትም ዱባይ ሄዳለች። ሰርጀሪ ያደረገችበት ቦታም ዱባይ ሲሆን ለዚህም ረጠብ ያለ ገንዘብ አውጥታለች። ታዲያ ሰላም ለዚህ የሰውነት ቅርጿ ቦታውን ጠብቆ ምንም ሳይበላሽ ያለ ሲሆን የፊቷ መለዋወጥ ግን አሳሳቢ ደረጃ ደርሷል። በተለይ የሁለት ጉንጯ መስፋትና ቅርጹን እየሳተ ይገኛል። ከዚህ በፊት ይህንን የምታዩት ምስል የነበራት ሲሆን ከጊዜ ወደ ጊዜ ወደዚህ ልትቀየር ችላለች። አሁን በዚህ መልኩ ቀን ወደ ቀን የሚቀያየር ከሆነ መልኳ ላይ ትልቅ ተጽዕኖ ሊያሳድርባት ይችላል። አራተኛ ሉላ ገዙ።
ሉላ ድሮ ላይ በፊልምና በዓለም አቀፍ የሞዴሊንግ ስራ የምናውቃት ሲሆን በአሁን ላይ ግን በኢቢኤስ የመዝናኛ ክፍል እየሰራች የምትገኝ ተወዳጅ ሴት ናት። በድሮ ጊዜ እንደማንኛውም ሞዴል ሸንቃጣ የነበረች ሲሆን በነበራት ቅርጽና ውበት አማካኝነት ሞዴሊንግ ላይ በመስራት በሀገራችንና ከሀገራችን ውጪ በዓለም አቀፍ መድረኮች ላይ ብዙ የቆንጅና ውድድር ላይ አሸናፊ በመሆን የብዙ ሽልማቶችን ባለቤት ልትሆን ችላለች። ሉላ አሁን ላይ ብዙ ሽልማትን ያስገኘላት ያ የድሮ የሰውነት ቅርጽ አሁን ላይ አታገኙትም። ምክንያቱም በቀዶ ሕክምና ምክንያት ልታጠፋው ችላለች። ሉላ አሁን ላይ ሰርጀሪ ከተሰራች በኋላ በጣም የተጋነነና ከመስመር የወጣ የመቀመጫ ቅርጽ ይዛለች። በዚህ ምክንያት በብዙ ወንዶች ምክንያት አይን ውስጥ ልትገባ ችላለች። ነገር ግን ጊዜ በሄደ ቁጥር የመቀመጫዋ እድገት በጣም እየተጋነነ ይገኛል። የፊቷ ወይም የሌላ ሰውነት አካሏን አይታችሁ ወደ ሰርጀሪ የተሰራችበትን ቦታ ብታዩ ሊመጣጠንላት አልቻለም። ለዚህም አስጊ በሚባል ደረጃ የደረሰ ሲሆን በሷ በኩል ግን ለመቀነስ ቀንና ማታ ስፖርት እየሰራች ትገኛለች። ሉላ ሰርጀሪ የተሰራችው ከተወሰኑ ዓመታት በፊት ሲሆን በሰዓቱ እንደምትፈልገውና የተመጣጠነ ነበር። አሁን ግን ከሁሉም የሰውነት ክፍሏ የተሰራችበት ቦታ ላይ እያደገና ከቀን ወደ ቀን ከመስመር እየወጣ ይገኛል። ሉላ አሁን ላይ ሌላ ጣጣ እንዳያመጣባት በሷ በኩል እየለፋች ሲሆን ነገር ግን ማደጉና መስፋቱ እየቀረ አይደለም። አሁን በዚህ ምክንያት ከሞዴሊንጉ ከስራ የወጣች ሲሆን በጋዜጠኝነት ሙያዋ ግን እየሰራች ትገኛለች። አምስተኛ ሀሊማ አብዱራህማን። በጣም በቆንጆዋና በሸንቀጣነቷ የምናውቃት ድምፃዊ ሀሊማ አብዱራህማን በነበራት የፊት ቁንጅና ላይ ሌላ ውበት ተጨምራለሁ ብላ አይደለም ሌላ ውበት ልትጨምር ይቅርና የነበራት መልክ ወደዚህ መልክ ሊቀየር ችሏል። ሀሊማ ይህንን የፊት ሰርጀሪ የተሰራችው ከ2 ዓመት በፊት ሲሆን መጀመሪያ ላይ እንደምትፈልገው የነበረ ሲሆን ከቀን ወደ ቀን ግን የፊት ቅርጿ መስመር እየሳተና እየተበላሸ መጥቷል። በዚህ ምክንያት ለረጅም ጊዜ ከሚዲያ ጠፍታ የነበረ ሲሆን ባለፈው በሰይፉ ሾውና በመቄዶንያ የገቢ ማሰባሰቢያ ላይ ተገኝታ ነበር። እዛ ያዩት ሰዎችን በድንጋጤና በግርም ተመልክተዋታል። ለዚህም ከመጠን በላይ ውፍረት የመሰላቸውም ሰዎች አሉ። ሀሊማ ለዚህ ቀዶ ሕክምና ብዙ ገንዘብና ወጪ ያደረገች ሲሆን ዋነኛ ዓላማውም የፊት መሸብሸብን ለማስተካከልና በነበራት ቆንጆ የፊት ውበት ላይ ሌላ መልክ ለመጨመር ነው። ሀሊማ አሁን ላይ በውበቷ ብቻ ሳይሆን ሳይድ ኢፌክት የምንለው ማለትም ከፊቷ በተጨማሪ በድምጿ ላይም ሌላ ሰለባ አድርጓታል። ይሄም ድምጿ በጣም የወፈረ ሲሆን ቀስ እያለች እንድታወራም ተገዳለች። ተመልካቾቻችን ለዛሬ ያሰናዳንላችሁ ይህንን ይመስላል። ቪዲዮውን ከወደዱት ላይክ እና ሼር በማድረግ አጋርነታችሁን አሳዩን። መሰል ቪዲዮዎችን እንዲያገኙ ደግሞ ቻናሉን ሰብስክራይብ ያድርጉ። ምክንያቱም ስለዝና ሰዎች ወይም ስለ ሌሎች ጉዳዮች ያልተሰሙ ቢሰሙም ያልተስተዋሉ 5 ጉዳዮችን እያስቃኘ የሚገኝ ቻናል ነው። በቀጣይ እንድንሰራላችሁ የምትፈልጉት የዝነኛ ጉዳይ ወይም ሌላ ርዕስ ካለ በኮሜንት መጻፊያ በኩል ያድርሱን። በቀጣይ ምርጥ ቪዲዮ እስክንገናኝ ደግሞ ደጉን ከደጋጎች በላይ በጎን ከበጎች እጥፍ ምርጡን ደግሞ ከምርጦች እኩል ተመኘንላችሁ።